የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ በጠንባሮ ልዩ ወረዳ የዕቅድ አፈጻጸም ክንውን ገምግሟል። በቋሚ ኮሚቴው የሰራተኛ ማህበራዊ ጉዳዮች የሳይንስና ኢንፎርሜሽን ቴክኖሎጂ ጽህፈት ቤቶችና የሙድላ ኮንስትራክሽን ኢንዱስትሪያል ኮሌጅ አፈጻጸም ወቅት የነበሩ ጠንካራና ደካማ ጎኖች በክትትልና ቁጥጥር ድጋፍ መለየቱን የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ግዛቸው ዋሌራ ገልጿል። በሰራተኛ ማህበራዊ ጉዳዮች ጽህፈት ቤት በአሰሪና ሰራተኛ የሚፈጠረውን ችግር ለመፍታት የሚደረገው ክትትል በጠንካራ ጎን የሚነሳ መሆኑንም ሰብሳቢው ጠቅሷል። በተለይ አሰሪና ሰራተኛ ዘርፍ እየተሰሩ ያሉ ስራዎች ዘርፉ ጥረት እያደረገ እንደሆነ ክትትል እያደረገ እንደሆነ በተለይም የአሰሪዎችና ሰራተኞች መካከል የሚፈጠሩ አለመግባባቶችን በውይይት ለመፍታት የሄዱበት መንገድ ጥሩ እንደሆነ አይተናልና ይሄ ሊበረታታ ይገባል። የጠንባሮ ልዩ ወረዳ ሰራተኛ ማህበራዊ ጉዳዮች ጽህፈት ቤት ኃላፊ አቶ አሰፋ ፊታሞ በኩላቸው የአካል ጉዳተኞች ማህበራዊ ችግር ለመቅረፍ ትኩረት በመስጠት ተሰርቶበታል ብሏል። የአካል ጉዳተኞች አንድ ማህበር ፈጥረናል። ያለውን ችግር በራሳቸው እየታገሉ መፍትሄ እንዲፈልጉ አድርገናል። እነዛም በቀበሌ ደረጃ የራሳቸው አደረጃጀት አለ። መዋጮ ገንዘብ ያዋጣሉ፣ ይቆጥባሉ። የራሳቸውን ችግር በራሳቸው እየታገሉ ይገኛሉ። የራሳቸው የአመራር መዋቅርና ሲስቴም አላቸው። በዛ ሲስቴም መሰረት ችግር እየፈቱ አደረጃጀቱን እያጠናከሩ ገንዘብ እያፈሩ ሀብት እያፈሩ ይገኛሉ። በልዩ ወረዳው አቅመ ደካሞችን ለመደገፍ የሚደረገው ጥረት አበረታች መሆኑን አቶ ግዛቸው ተናግሯል። በልቶ ለማደር ችግር ያለባቸው አካላት፣ የአካል ጉዳተኞች፣ ለተለያዩ ጉዳዮች ተጋላጭ የሆኑ የህብረተሰብ ክፍሎችን ለመደገፍ ቋሚ የሆነ የስራ ዕድል እንዲፈጠርላቸው የማድረግ እና ህብረተሰቡን በማስተባበር ብዙ ገቢ ማስገኛዎች ላይ እንዲሰማሩ ከማድረግ አኳያ የትምህርት ቤት ግብአት ለሌላቸው ግብአት ለማሟላት እየተሰሩ ያሉ ስራዎች እጅግ በጣም ጥሩ እንደሆነ አይተናል። አሰሪና ሰራተኛ ውል አስገብቶ ከማሰራት አንጻር ውስንነት መኖሩን ጠቅሰው በቀጣይ እንዲታረም ግብረ መልስ መሰጠቱንም የቋሚ ኮሚቴው ሰብሳቢ አቶ ግዛቸው ገልጿል። ትንሽ እስከ ትልልቅ ኢንዱስትሪዎች ያሉ ሰራተኞች የመደራደር አቅማቸው እንዲጨምር ለነሱ በአሰሪና ሰራተኛ መካከል ውል እንዲገባ ለዚህ የሚሆን ቅጻቅጾች የግንዛቤ ፈጠራዎችን ስራ እንዲሰሩ አንዳንድ ተቋማት ደግሞ አሁን ወቅቱ ከደረሰበት አኳያ ለሰራተኛ እየከፈሉት ያለው የቀን አበል እጅግ በጣም ዝቅተኛ ነው። በወረዳው በሳይንስና ኢንፎርሜሽን ቴክኖሎጂ ጽህፈት ቤት የተከናወኑ ስራዎች ይባክን የነበረ ሀብት እንዲድን ማድረጉንም በክትትል ቁጥጥር ስራው መረጋገጡን አቶ ግዛቸው አስረድቷል። የኢኮቴ መሳሪያዎች ተገዝቶ ለችግር እንዳይጋለጥ ስፔሲፊኬሽን እያወጡ ጥገና እያደረጉ የወረዳውን ብክነት ወይም ይባክን የነበረ ሀብት ለማዳን እየሰሩ ያሉበትን ስራ ጥሩ ነው ብለናል። አገልግሎትን በማዘመን ህብረተሰቡን ተጠቃሚ ከማድረግ አንጻር የሚታየው ክፍተት ከፍተኛ በመሆኑ በቀጣይ መታረም አለበት ሲሉ አጽንኦት ሰጥተውታል። ዲጂታል ኢትዮጵያ 25 ጨርሰን ወደ 2030 ዲጂታል ኢትዮጵያ 2030 በጠቅላይ ሚኒስትሩ ላውንች ተደርጓል። እዚህ አካባቢ ያሉ አገልግሎቶች መዘመን መቻል አለባቸው። ወደ አውቶሜሽን መግባት መቻል አለብን። ሰው የውሃ ክፍያ ለመክፈል ቢሮ መምጣት የለበትም። የማዘጋጃ አገልግሎቶች መዘመን አለባቸው። የንግድ አገልግሎቶች መዘመን አለባቸው። አስተዳደር አካባቢ የሚሰሩ አገልግሎቶች መዘመን አለባቸው። እኔ ከማዘመን አኳያ ግን ገና ጅምር ላይ ነው ያሉት። ኦልሞስት አልሰሩም ማለት ይቻላልና ይህንን ይዘን መሶብ አንድ ማዕከል አገልግሎትን ተግባራዊ ማድረግ አንችልም። ሰው ሁሉ በአንድ መስኮት አገልግሎት ያገኝ ያልን ባልንበት ጊዜ በእያንዳንዱ ተቋም ደግሞ ያለውን አገልግሎት ካላዘመንን ወደ አውቶሜሽን ካልቀየርን በጣም አስቸጋሪ ሊሆን ይችላልና እሱ አካባቢ በደንብ ይሰሩበት። የሙድላ ኮንስትራክሽንና ኢንዱስትሪያል ኮሌጅ ቴክኖሎጂዎችን በመቅዳት ወደ ህብረተሰቡ ለማስተላለፍ የሚያደርገው ጥረት አበረታች መሆኑን ገልጾም የተማሪዎች ቅበላ አነስተኛ በመሆኑ መስተካከል ይገባዋል ብለዋል። ተማሪ አካባቢ ያለው ቅበላ ነባሪም አዲስ እጅግ በጣም ዝቅተኛ ስለሆነ የፖለቲካ አመራሩ አጀንዳ አድርጎ ተማሪዎች ወደዚህ 12ኛ ክፍል አጠናቆ በሪሜዲያልና በመደበኛ ወደ ዩኒቨርሲቲ ያልገቡ ምናልባት ቲቲሲ፣ ጤና የተለያዩ ዘርፎች ሳይገቡ የቀሩ ተማሪዎች በሙሉ ወደዚህ መጥቶ ሙያ ተምረው ወጥቶ ስራ ፈጣሪ እንዲሆኑ በቅስቀሳ ተማሪዎች ወደዚህ እንዲመጡ ከማድረግ አኳያ ውስንነት አለው። ማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ የተሰጣቸው ግብረ መልስ ችግር ለመፍታት አጋዥ መሆኑን የሙድላ ኮንስትራክሽን ኢንዱስትሪያል ኮሌጅ ዲን አቶ ዝናቡ አበራና የጠንባሮ ልዩ ወረዳ ሰራተኛና ማህበራዊ ጉዳዮች ጽህፈት ቤት ኃላፊ አቶ አሰፋ ፊታሞ ገልጿል። የማህበረሰባችን ችግር የሚፈታ የተቋማችን ችግር የሚፈታ የአካባቢውን ችግር የሚፈቱ
ሰፋፊ የሆኑ የመልካም አስተዳደር ችግሮች፣ የመንግስት የሚሰጣቸው ተግባራት እና ከማህበረሰብ የሚፈለጉ ጉዳዮች፣ ከተቋም የሚፈለጉ ጉዳዮችን እንድናዘጋጅ፣ እንድንሰራ፣ እንድንበረታ፣ እውቅና እንድንሰጥ ለኛም እውቅና ለመስጠት የተካሄደው ዳይሬክሽን ቀላል የሚባል አይደለም። ሰፊ ድጋፉ በጣም የሚመች ውጤታማና ከዚህ በፊት ከሚደረገው ድጋፍ የተለየ ለስራ የሚያበቃ